ዝም ብላችሁ አፋችሁን አትክፈቱ። ግለሰብ አታምልክ። የአማራን ሰዎች ሞት እናንተ ያልደረሳችሁ ቪዲዮ አለን እኛ ጋር። ይልማ ኃይሉ የተባለ ያለው የደበቀው እንትን ቪዲዮ የኛ ገዳ እግዚአብሔር ምስክሬ ነው። ቪዲዮ አለን። ይሄን ብለቀው ብሔርና ብሔር አጋጅቶ በኢትዮጵያ ውስጥ ዘር ማጥፋት ይነሳል ብሎ ነገ ሁለቱ ህዝብ ደግሞ ተነስቶ ቢገዳደል ልክ እንደ ሩዋንዳ ሚዲያ ላይ እየቀሰቀሱ የዘር ፍጅት አመጡ ተብሎ ሊገዳደል ይችላል። ባይዘው እውነታው ይውጣ ካላችሁ ይሄ ቪዲዮዎች አሉን። እኛ ለምን ይመስላችኋል 24 ሰዓት ነው የምሰራው? የዚህ አይነት ቪዲዮ በእጄ ስላለን እና ስለ ወሎ እልቂት እኔ ብቻ አይደለም ዳኜ ብቻ አይደለም ያለቀሰው። አሁን እዚህ ሜዳ ላይ የተበተነው ሰው ብታዩት ስለማይነገራችሁ ነው። ምግብ የሚበሉት የለም። እግዚአብሔር ምስክር እንዴት እንደሚያማምሩ ደግሞ የወሎ ልጆች ህፃናት የ10 ዓመት የ12 ዓመት ገና ሶታ የሆኑ ገና ማደግ በልተው ያልጠቀሙ አንጀታቸው ታስሮ ምናምን ስታያን ልቅሶዬን አንተ እንድታይልኝ አይደለም በላይ እኔ ለአማራ ማዘኔን ምናምን እንድታዩ ተቆርጦ ሰው እንዲያዝን ወይም ደግሞ ሞጣው አማራን ይወዳል እንዲባል ፈልጌ አይደለም። የወሎን በተለይ ጭፍጨፋ በእጄ ያለው ዶክመንት ሳስበው እዚህ ውስጥ ስለሚዘገንነኝ ነው። ይዘገንናል። አላያችሁም? ጎበዝ አማራዎች አላያችሁም? አክቲቪስት ነን የምትሉ ሰዎች ቪዲዮ የላችሁም? እኔም ሰዎች ነው ላኩልኝ። እኔ መቼም ሂጅ አላስቀርጽ እዚያ ጋር። ይሄን ደግሞ ሆን ተብሎ አማራው ከኦሮሚያ ክልል እንዲለቅ የተደረገ ሴራ ነው። ሆን ብሎ ያንን ግድያ ሲያይ እኔ እውነቱን ልንገራችሁ እኔም ወንድ ነኝ ይላሉ። ያን ሳይ ልቤን የተሸበረው አገዳደሉም ማለት ነው። እውነት ነው። መሬቱን ለቀውስ ቢሄዱ አቅም የላቸው ምን ያደርጋሉ? ምናልባት እዚያው ወደ ወሎ ወደ ጎጃም ወደሚባለው መሬት ተጣቦ እንኳ ቢኖሩ ይሻላል። ቴንኪው እግዚአብሔር አለ ያያል። እውነት ያያል። የአማራ ነፃነት ግን እየመጣ ነው። ባይዘው ያያል። ነፃነታችን ስናገኝ እንደ ትግሬዎች መንግስት ከያዘ እንደ ኦሮሞዎች ለዓለም እንደ አይሁድ ሙዚየም ይሰራበታል። የወሎ ህዝብ ውሸት አንዋሽ። 90% የተገደለው የቤት አማራ ነው። ምንም ህዋት መጥቶ የጨፈጨፈው ጎንደር አልተገደለም። ጎጃም እያልኳቸው አሁን ደግሞ ጎጃም በድሮን የኔ ሰፈር ልጆች እኔ ወንድም ቤት ላይ ሲጣል 26 ወጣት ነው ሞተ። ዶክተር ተገሏል። ብታዩት ገላቸውን አሁን ባሳያችሁ ቲክቶክ ወዲያው ባን ያደርገዋል፣ ይዘጋዋል። እግዚአብሔር ምስክር ልጆች እኔን ሳይ ብታዩዋቸው ብታዩት እግዚአብሔር ምስክር ነው። እንኳን እንደዚህ አማራና አማራ አይደለም ብለህ ልትጣላ ይቅርና ታጥቀህ ትገባለህ። እኔ ልጆቼ ነው የሚያስጨንቁኝ ሁል ጊዜ። እኔ አሁን እንደነ ጆከር የሚባሉ ምናምን በእውነት ነው የምላቸው ባልወልድ ፊቴን ደብቄ ያለፈልፍ እግዚአብሔር ምስክር ነው። እኔ አልዋሽ ልጆችን ብዬ ነው እዚህ ሀገር የምኖረው። እኔ ያመጣኋቸው ማደግ ያለባቸው ልጆች አሉ፣ መማር ያለባቸው ነገ ሀገር ሊጠቅሙ ይችላሉ። አማራ ናቸው። ልጆቼን የትም አልጥላቸው። ለምስኪን እናታቸው ጥዬ መሄድ አልፈልግም። ሁላችሁ የምታደርጉት ነው። በተቻለ መጠን ግን ሶሻል ሚዲያ ላይ እውቅናዬን ተጠቅሜ የአማራን ጠላት ለምን አልመታውም? ፋኖ ወደፊት እንዲመጣ የምሰራው ሁሉ አሁን የምሰራው በነዘመነ ላይ ፖለቲካውን ዛሬ አልነግራቸው። በእኔ ላይ ብትተባበሩ ሚዲያ ብታዘጉ ችግር የለውም። ነገ ይጸጽታል። የዛሬ 6 ወር ለምን ይሄን እንደሰራው ሲገባህ አይ ሞጣን ለካ ሚዲያውን ያዘጋን እንዳሁን እንደባለፈው ለካ የሚሰራው ያን ፖለቲካ ለምንድን ነበር? እኔ ይሄን ፖለቲካ የምሰራው አልገባቸው። ሚስጥር እንዳልነግራችሁ እዚህ ጋር ያለው ትግሬና ኦሮሞ ሰፍሯል። ለምንድን ነው ያን በነዘመነ ላይ የሚሰራው የሚለውን አልነግራችሁ። በውስጥ ግን ብትጠይቁ ይነግራችኋል። አማራ ከሆናችሁ ለምንድን ነው በነዘመነ ላይ አሁን እየሰራው ያለው ፖለቲካ ምንድን ነው ብሎ ቢጠይቀኝ ዘመንም ካላወቀ ነግረዋለሁ።
ለምን እንደምሰራው አላወቃችሁ። ትልልቅ ሰዎች ከኔ ጀርባ አሉ። ሆን ብለን ያን የምንሰራው ፖለቲካ ነው። የአማራ ጠላቾችን ልናሽመደምዳቸው ስለፈለግን ደግሞ ያን እናደርገዋለን። ከ2 ሳምንት ከወር በኋላ ታዩታላችሁ።